ሰላም እንዴት ናችሁ? የሳራ ጥበብ ቤተሰቦች ሰብስክራይብ ስላደረጋችሁን እናመሰግናለን። ሰብስክራይብ አድርጋችሁ ደግሞ ላዘዛችሁንም እጅግ በጣም አድርገን እናመሰግናለን። ሰዓታችንን ጠብቀን በሁለተኛ ቪዲዮአችን ደግሞ መጠናል። ሁሉንም የምታገኙበት ሁሉም ሙሉ የሆነው ከሽፎን እስከ ጥበብ ከሽመና ልብስ እስከ ፍርጥ ልብስ ድረስ ሁሉንም በአንድ ላይ የምታገኙበት ቤት ሳራ ጥበብ ይሆናል ማለት ነው። አብራችሁን ቆዩ። ለየት ያሉ የተሰሩ ብትኖችንም ቢሆንም ሽፎኖችን በዛሬ ቪዲዮአችን እናሳያችኋለን። በመጀመሪያ እጅግ በጣም የሚያምር ቆንጆ የሆነ ሽፎን ላሳያችሁ እወዳለሁ። በጣም ነው የሚያምረው። ሌመን ከለር ነው እንደምትመለከቱት፣ እጅግ በጣም ውበት ያለው ለማንኛውም አይነት የፊት ቀለም የሚሆን ፍክት ድምቅ የሚያደርግ በብዛትም ቢለበስ ውበት ያለው እንዲሁም ደግሞ ለፕሮግራም ለጋአት ደግሞ ለባለ ፕሮግራሟን ቢለበስ ደግሞ የሚመጥን ቆንጆ የሆነ ኳሊቲ ሽፎን ይዤላችሁ መጥቻለሁ። እጅግ በጣም ነው የሚያምረው። እዚህ ጋር ያሉት የፈርጥ ልብሶቹ ዲዛይኖቹ የተሰፉ ናቸው። ምንም አይነት የማይረግፉ የማያሰጓችሁ ምንም ነገር የማይሆኑ ሲታጠቡ ውበታቸው ባለበት የሚቆይ ቆንጆ የሽፎን ልብስ ነው እንግዲህ ይዤላችሁ የመጣሁት። ቆንጆ ቆንጆ የሆኑ ከተለያዩ ሀገር የመጡ ከኮሪያ ሁሉ የመጡ ሽፎኖችን ይዤላችሁ ነው የመጣሁት። ምረጡ፣ ተልተሎ እንድትመርጡ እንፈልጋለን። ለምን ሽፎን እንደ ባህል ልብስ አይደለም፣ ተሎ የሚያልቁ አላቂ የሆኑ ልብሶች ስለሆኑ የወደዳችኋቸውን ተሎ ብላችሁ በታች በሚቀመጠው ስልክ ቁጥር በቴሌግራምም በዋትሳፕም በፈለጋችሁት መንገድ መላክ ትችላላችሁ ማለት ነው። ይህንን የመሰለ ቆንጅዬ ሌመን ከለር እንግዲህ ሽፎን በፈለጋችሁት አይነት አሰፋፍ ከፈለጋችሁት ነጠላ ጋራ ጥንቅቅ አድርገን ሰርተን በ10 ሺህ ብር ቆንጆ አድርገን ሰርተን እናቀርብላችኋለን። ኳሊቲ የሆኑ ቆንጆ ጥንቅቅ ብሎ የተዘጋጁ የኮሪያ ሽፎኖች ናቸው። እጅግ በጣም የሚያማምሩ ናቸው። አብራችሁን ቆዩ። በመቀጠል ደግሞ እጅግ በጣም የሚያምር ዝም ያለ ውበት ያለው ፒች ከለር እንዲሁም ደግሞ ፈርጡ እዛው ላይ የተሰፋበት የሲንጀሩ ደግሞ ጌጦቹ ደግሞ በኳሊቲ ደረጃ የተሰሩ የማይረግፉ እኛ ጋር ስትመርጡ ሽፎኖችን ስታሰሩ እጅግ በጣም ኳሊቲ የሆኑ ለትልልቅ ፕሮግራም የሚሆናችሁ ለጋአት ስለፈለጋችሁት አይነት ድምቅ ፍክት ማለት ለምትፈልጉት አይነት ፕሮግራም ተጠንቅቀን በጣም ተጠንቅቀን ከምርጫም ከማቴሪያልም አድርገን ነው ያቀረብንላችሁ። እጅግ በጣም ተወዳጅ የሆነ ቆንጆ ከለር ነው። ይሄ ሽፎን እንግዲህ 3 አይነት ከለር አለው እንደምትመለከቱት በጣም የሚያምር ወደ ቢጫ የሚያደላ እጅግ በጣም የሚያምር ከለርም አለው። እጅግ በጣም ነው የሚያምረው። ፍክት ያደርጋል። ድምቅ ፍክት ብሎ ለመታየት ይህንን ምርጫችሁ አድርጉ እንላለን። በጣም ነው የሚያምረው። በቀጣይ ደግሞ እጅግ በጣም የሚያምር ቆንጆ የሆነ በጣም ፍክት የሚያደርግ ለማንኛውም አይነት የፊት ቀለም የሚሆን ለቀይም ሊሆን ይችላል፣ እንዲሁም ለጸይም ለፈለጋችሁት አይነት መሆን የሚችል ከለር አለው። በጣም ነው የሚያምረው። በሶስቱ ከለር በፈለጋችሁት አይነት ከለር ይሄንን ልብስ በምትፈልጉት አይነት የነጠላ ዲዛይን እንዲሁም ደግሞ በጥልፍም ሊሆን ይችላል፣ በሽመና በልሙጥም በፈለጋችሁት አይነት እኛ ጥንቅቅ አድርገን ሰርተን እነዚህን የመሰሉ ሽፎኖች በ3 አይነት ከለር እናንተ ደንበኞቻችን በመረጣችሁልን ከወገብ በላይም ሊሆን ይችላል፣ እንዲሁም ደግሞ ከወገብ በታች በፈለጋችሁት አይነት የስፌት ዲዛይን ጥንቅቅ አድርገን ከሙሉ ነጠላ ጋራ በ10 ሺህ ብር ዘንላችሁ እንቀርባለን። ምረጡ፣ ልዘዙ፣ ልበሱ እንላለን። በቀጣይ ደግሞ ወደ ሳተን ሽፎኖች ይዣችሁ ሄዳለሁ። በጣም ነው የሚያምሩት። ቆንጆ የሆኑ ሳተንነታቸው ደግሞ ውድቅ ያሉ በጣም ልስልስ ያሉ የሚያምሩ በዲዛይንም ደግሞ አዲስ ቆንጆ የሆኑ ሳተኖችን ይዣችሁ እመጣለሁ። እጅግ በጣም ነው የሚያምረው። እንደምትመለከቱት ኦሪጂናል አንደኛ ሳተን ነው። ሳተን እስከ 1 እስከ 3 ደረጃ ድረስ አለው። ይሄ በጣም ኳሊቲ የሆነ በአንደኛ ደረጃ የተሰራ ሳተን ነው። በጣም ነው የሚያምረው። 3 አይነት ከለር አለው። በሁለተኛ ከለሩ ይህንን ይመስላል። በጣም ነው የሚያምር። ብሉ ከለር ለምትፈልጉ ለቤቢ ሻወር መልበስ ለምትፈልጉ በሳተን ፍክት ድምቅ ለማለት ለምትፈልጉ ይሄኛው ከለር ቆንጆ ይሆናል። ለተለያየ አይነት ፕሮግራም ለብሳችሁት ብትሄዱ የማታፍሩበት የምትዘንጡበት የምትዋቡበት ሽፎን ነው። አንደኛው ከለር ደግሞ እዚህ ጋር ይገኛል። ይሄም ደግሞ ሴት ለምትወልጂ እንዲሁም ደግሞ በቃ ጉልት ብላችሁ ለአጃቢዎች መሆን የሚችል ነው። እንግዲህ ፒንክ ነገር አለው። በጣም ነው የሚያምር። ልይት ያለ ውበት አለው። የሽፎኑ ዲዛይን አዲስ ነው። አዲስ ነገር መልበስ ለምትፈልጉ አዲስ ነገር ሰው ያለበሰው ነገር ማድረግ ለምትፈልጉ ከስተመሮቻችን ቀደሙ፣ ልበሱ፣ ቀድማችሁ ዘነጡ ለማለት እወዳለሁ። በእነዚህ ደግሞ በ3ቱም ከለሮች ይህንን የመሰለ የሳተን ሽፎን ቆንጆ በሆነ አሰራር በፈለጋችሁት በ5 ሜትር ወርደ ሰፊ ነው። በ5 ሜትር ጥንቅቅ አድርገን ሰርተን ጨርሰን በ8 ሺህ ብር እስከነ ሙሉ ነጠላው ድረስ እናዘጋጅላችኋለን። ምርጫችንን እዘዙ። በቀጣይ ደግሞ በጣም የሚያምር አንድ እስኪ ይሄኛውን ከለር ደግሞ ከነዛኞች ዲዛይን ስለሚለይ ሳተን ነው። በጣም ነው የሚያምረው።
የሚያምር ከለር አለው። ጎመኔ ነው 100 ቁጥር እንግዲህ እጅግ በጣም ተወዳጅ ነው። ከከለሮች ተወዳጅ የሆነ ከለር ነው ያለው። እንግዲህ ይህንን የመሰለ ከለር ደግሞ በፈለጋችሁት አይነት ስፌት ማዘዝ፣ መልበስ፣ መዘነት ትችላላችሁ። እንዲሁም በብዛትም ማዘዝ ለምትፈልጉ አቅርቦታችን ሰፋ ያለ ስለሆነ እዘዙ ለማለት እወዳለሁ። ይህንንም በፈለጋችሁት አይነት ከወገብ በላይም ከወገብ በታችም አሰራር እኛ በ5 ሜትር በቆንጆ ነጠላ ጋራ ጥንቅቅ አድርገን ሰርተን እንዲሁ በ8 ሺህ ብር እናቀርብላችኋለን። በቀጣይም ይሄኛው ሳተን እዛኛው ላይ አንድ ከለር ረስቻለሁ። በጣም የሚያምር ብራውን ከለር ሳተን አለ። እንግዲህ በተለያየ አይነት ከለር ዘንላችን የቀረብ ነው። የከለርም ጥያቄ አይኖርም። የዲዛይንም ሳተንን ለምትወዱ በጣም ለየት ያለ ያልተለመደ ዩኒክ የሆኑ ናቸው። እዚህ ጋር ያሉት ደግሞ አንዴ መናገር የምፈልገው ነገር ምንድን ነው፣ አይለቁም፣ አይረግፉም። ሽፎኖች ላይ አንዳንዴ እንደዚህ ወርቃማ ነገር ሲደረግባቸው የመርገፍ ባህሪ አላቸው። እዚህ ጋር ግን ምንም አይነት በቃ የማይረግፉ ሲታጠቡም የማይለቁ ውበታቸውን ባለበት ስትለብሱትም ደግሞ ፊታችሁን ሆነ ሰውነታችሁን የማያበላሽ ቆንጆ የሆነ በአንደኛ ደረጃ የተሰራ ሻይን ያለው በጣም ውበት ያለው ሳተኖች ልብሶችን ነው እንግዲህ ዘንላችሁ የቀረብን። ሁሉም ዛሬ ያቀረብኩላችሁ ሳተኖች በጣም ኳሊቲ አንደኛ ደረጃ የሚባሉ ናቸው። ጥንቅቅ አድርገን ሰርተን በተመሳሳይ ዋጋ በ5 ሜትር እናቀርብላችኋለን። ከእናንተ የሚጠበቀው ሰብስክራይብ አድርጉ፣ ላይክ ማዘዝ መደወል ብቻ ነው። በመቀጠል ደግሞ እጅግ የሚያማምሩ በጣም የወደድኳቸው ልብሶችን እንግዲህ ይዣችሁ መሄደው የልስላሴያቸው የከለራቸው በጣም የሚያምሩ በተለይ ደግሞ ለእናቶች የሚሆኑ ሽፎኖችን ነው እንግዲህ ይዤላችሁ የመጣሁት። በተለያየ አይነት ከለር ይዤላችሁ መጥቻለሁ። ምንም አይነት የከለር ምርጫም ጥያቄ እንዳይገባችሁ፣ ዲዛይኑን ወዳችሁ ከለር እንዳያሳስባችሁ በማለት በሚያማምሩ ከለሮች በእነዚሁ ይዤላችሁ መጥቻለሁ። እጅግ በጣም ነው የሚያምር። እኔ በጣም ወድጀዋለሁ። እናንተ እንደምትወዱት ምንም ጥርጥር የለኝም። የሚያምር ዲዛይን ነው ያለው። እንግዲህ ተሰፍቶ ሰውነት ጋር ደግሞ ሲለበስ የተለየ ውበት ይኖረዋል ብዬ አስባለሁ። እንደዚህ ሲታይ ሲነካ ሲዳሰስ ያማረ አልቆለት ደግሞ ምን ሊመስል እንደሚችል ማሰብ ቀላል ነው ማለት ነው። በጣም ነው የሚያምረው። ይህንን ይመስላል። ሶስተኛው ከለር ደግሞ በጣም ነው የሚያምሩት። የሚያማምሩ ከለሮች፣ ዝም ያለ ጸጥ ያለ ነገር ሁሌም ዴይሊ የምትለብሷቸው በግሩፕም ደግሞ አሰፍታችሁ ደግሞ ድምቅ ማለትም ደግሞ ትችላላችሁ። ሽፎን በተለይ አንድ ላይ ሲለበስ የተለየ ውበት አለው እና እንግዲህ በአንድ ላይ ሲለበስ ደግሞ የተለየ ውበት ፍካት ይሰጣል ብዬ አምናለሁ። በጣም ነው የሚያማምረው። ቆንጆ የሆኑ ከለሮች አሉት። እስኪ ወደ ሶስተኛው ከለር ይዣችሁ ልሂድና እዚህ ጋር ፐርፕል ከለር አለው። በጣም ነው የሚያምረው። እንደምትመለከቱት ቆንጆ የሆነ ውበት ያለው እንግዲህ ድምቅ ማለት ለሚፈልግ ሰው ይህንን መልበስ ይችላል ማለት ነው። በጣም ነው የሚያምረው። በ5 ሜትር በፈለጋችሁት አይነት አሰራር በአራቱም አይነት ከለር እኛ ጥንቅቅ አድርገን ከቆንጆ ነጠላ ጋራ ሰፍተን ጨርሰን በ4500 ብር ለማልበስ እቅድ ይዘናል። ልበሱ፣ ምረጡ እንላለን። ያው ሰብስክራይብ አድርጉ። በተለይ ደግሞ እዚህ ሽፎኖች ላይም አዲስ ቤተሰቦቻችን ሰብስክራይብ ለምታደርጉ ላይክ፣ ኮሜንት ሴክሽን ላይም ደግሞ ኮሜንት ለምትሰጡ የተለየ ልዩ ቅናሽ አዘጋጅተናል። አብራችሁን ሁኑ ለማለት እወዳለሁ። በመቀጠል እጅግ በጣም የሚያምር ውብ የሆነ በጣም የተዋበ ለትልልቅ ፕሮግራም መሆን የሚችል እጅግ በጣም የሚያምር ሽፎን ነው ይዣችሁ የመጣሁት። እንደምትመለከቱት ይሄ ሽፎኖቹ ምንም አይነት የማይረግፉትን አይረግፉም እያልኩ ነው የምናገረው እኔ። በሲንጀር ካሜራ ላይ ከገባላችሁ እንደምትመለከቱት የተሰፋ ነው። ሙሉ በሙሉ በጥንቃቄ የተሰፋ ስለሆነ ምንም የማይሆን የማያሰጋችሁ፣ ጀርባው ላይም እንደምትመለከቱት ጥንቅቅ ብሎ የተሰራ ስለሆነ ምንም ያሳስባችሁም። አንዳንዴ ባለፈርጦችን በጣም ብዙ ከስተመሮቻችን ትፈራላችሁ፣ ፈርጡ ይረግፋል፣ ውበቱ ይጠፋብናል የማለት ሀሳብ አለና የዛ ሀሳብ ምንም ነገር እንዳትሰጉ ለማለት ወዳለ ቆንጆ ቆንጆ የሆኑ ከኮሪያ ድረስ ያስመጣናቸው ውበት ያላቸው ሽፎኖችን ይዘንላቸው የቀረብነው ለእናንተ ይመጥናል ይሆናል ብለን ያዘጋጀናቸውን ለዛሬ ይዘንላችሁ ቀርበናል። እጅግ በጣም ነው የሚያምረው። ይሄኛውም ከለር ደግሞ የማይሰለች በቃ ውበት ያለው ቆንጅዬ የሆነ እንግዲህ ሽፎን ነው። በዚህም ከለር ሊሆን ይችላል፣ በዚህኛውም ከለር እናንተ ከስተመሮቻችን እንግዲህ በፈለጋችሁት በሁለቱም አይነት ጥንቅቅ አድርገን ሰርተን አቅርበን ከነ ሙሉ ነጠላ ጋራ በ11 ሺህ ብር ይዘንላችሁ እንቀርባለን። ምረጡ፣ እዘዙ፣ ልበሱ እንላለን። በመቀጠል ደግሞ እጅግ በጣም የሚያምር ኦሬንጅ ከለር ሆኖ ልክ እንደ ሀበሻ ቀሚስ በፈርጥ ያሸበረቀ የእስካሁኖቹ ጌጦች የተሰፉ ናቸው። ይሄኛው ደግሞ ሙሉ በሙሉ ዲቴል
ፈርጥ አብሮ የተሰራለት ነው። ልክ የሀበሻ ልብስ ስንሰራ ጥበብ ስንሰራ ፈርጥ አድርገን እንደምንሰራው አብሮ ተዘጋጅቶለት ጥንቅቅ ብሎ የተሰራ በጣም የሚያምር የተለየ ውበት ያለው ለትልልቅ ፕሮግራም የሚሆን እንግዲህ ያረገዝሽ ካለሽ እንግዲህ ገአትሽን በዚህ ልብስ ዝንጥ በይ ለማለት ወዳለሁ። እጅግ በጣም ነው የሚያምረው። ውበት ያለው ልብስ ነው ለትልልቅ ፕሮግራም መሆን የሚችል እንዲሁም ደግሞ ይመርብን ዝንጥ እንበል ብላችሁ ደግሞ ተጠርታችሁ ስትሄዱም ደግሞ ፍክት ድምቅ የሚያደርጋችሁ ቆንጆ የሆነ የሽፎን ምርጫ የሽፎን ከለር እና ደግሞ ዲዛይን ነው። እንደምትመለከቱት ፈርጡ ሻይን ያደርጋል። ሲለበስ የተለየ ውበት ነው ያለው። እንግዲህ ሲንቀሳቀስ ፈርጦቹ ዲቴል የገቡበት ነው ያለ እና በጣም ነው የሚያምረው። እንዲህም ሆኖ አንዳንዴ በጣም ፈርጦቹ ትንንሽ ከመሆናቸው የተነሳ ምንም አይነት የሽፎኑ ክብደት የሌለው ነው ደግሞ እና እጅግ በጣም ነው የሚያምር። የመርገፍ የማለት ምንም አይነት ሀሳብ እንዳይገባችሁ ጽድት ተደርጎ የተሰራ በጣም በጥንቃቄ በኳሊቲ የተሰራ ሽፎን ነው። በጣም መርጠን ለእናንተ ለደንበኞቻችን ይመጥናል ብለን ያዘጋጀነው ሽፎን ነው። እንግዲህ ይህንን የመሰለ ሽፎን ጥንቅቅ አድርገን እስከነሙሉ ነጠላው ድረስ ሰርተን በ13 ሺህ ብር ልናለብሳችሁ እንወዳለን። አብራችሁን ቆዩ። በመቀጠል እንግዲህ ይህንን ሽፎን አይቶ የማይወደው በጣም ደግሞ ያልፈለገው የለምና እኛ ጋር አለ። አቅርቦታችን ሰፊ፣ በብዛት ማዘዝ ለምትፈልጉ አለ፣ አምጥተናል፣ አስገብተናል ለማለት እወዳለሁ። እጅግ በጣም ተወዳጅ የሆነ ሽፎን ነው። አሁን ላይ ቫይራል የወጣ በጣም የሚያምር ገአት ፕሮግራም ላይ አጃቢዎች ለብሰውት እጅግ በጣም ተፈላጊ የሆነ እንግዲህ ሽፎን ነው። ይህንን የመሰለ ሽፎን ማንኛት በብዛትም ሊሆን ይችላል፣ እንዲሁም ደግሞ በኢንዲቪዥዋል ማዘዝ ለምትፈልጉ በሙሉ ሳራ ጥበብ ጋር ሳራ ሽፎን ጋር አለላችሁ ለማለት እወዳለሁ። በጣም ተወዳጅ ነው። ስለዚህ ልብስ ብዙ ማውራት አያስፈልግም። ለምን ቫይራል የወጣ ተወዳጅ የሆነ ሽፎን ነው። በ5 ሜትር እንግዲህ በፈለጋችሁት አይነት ከወገብ በላይ አሰራር ከወገብ በታችም ከሽከሹን ስፌቱም ነጠላውም በፈለጋችሁት አይነት አሰራር ይህንን የመሰለ ቆንጅዬ ሽፎን ጥንቅቅ አድርገን ሰርተን በ12 ሺህ ብር ልናቀርብላችሁ እንወዳለን። ምረጡ፣ እዘዙ እንላለን። በመቀጠል ወደ እነዚህ ሽፎኖች ስወስዳችሁ እጅግ በጣም የወደድኳቸው ቆንጆ የሆኑ ሽፎኖች ናቸው። እንደምትመለከቱት ደግሞ ተሰፍቶ ሲያልቅለት ደግሞ ይህንን ይመስላል። የተለየ ውበት አለው። እናንተ ከስተመሮቻችን ደግሞ በፈለጋችሁት አይነት ከወገብ በላይም ከወገብ በታችም ስፌት ዲዛይን ማዘዝ ትችላላችሁ። እጅግ በጣም ነው የሚያምረው። እንደዚህ ሆኖ አምሮለት የተሰራ እንግዲህ በ5 ሜትር ነው። በጣም በቂ ከበቂ በላይ ዘንከትከት ያለ ነው። እንግዲህ እጅግ በጣም ነው የሚያምረው። ውበት ያለው ልብስ ነው። በ4 አይነት ከለር አለው። እኔ ከለበስኩት ጋራ 4 አይነት ከለር አለው። በፈለጋችሁት አይነት ከለር ማዘዝ ትችላላችሁ። ይሄኛው አንደኛው ቀይ ከለር ነው። በጣም ነው የሚያምረው። ከለር ለምትወዱ እንግዲህ የደንበኞቻችን የመጀመሪያ ምርጫችሁ ይሆናል ብዬ ተስፋ አደርጋለሁ። እጅግ በጣም የተለየ ውበት አለው። ተሰፍቶ ሲያልቅለት እኔ እንደለበስኩት ውብ የሆነ ቆንጆ የሆነ ይሆናል ማለት ነው። ይሄኛው የለበስኩት ነው፣ እኔ የለበስኩት ነው። ሶስተኛው ከለር ደግሞ ፐርፕል ከለር ነው። በጣም ነው የሚያምረው። እጅግ በጣም የሚያምር ውበት ያለው ድምቅ የሚያደርግ ለማንኛውም ከለር የሚሆን ነው። እንግዲህ በጣም የሚያማምር ከለር አለው። በአራተኛ ደረጃ ላይ ደግሞ ያለው የከለር ምርጫችን ደግሞ ግሪን ነው። ግሪን ነገር ለምትወዱ በሙሉ ለግራጁዌሽንም ለፈለጋችሁት ነገር መሆን ይችላል። በተለይ ለአጃቢዎች ማለት ነው። እና የፈለጋችሁት አይነት ሰዎች መልበስ ትችላላችሁ። ለትልልቅ ፕሮግራም መሆን ይችላል። ድምቅ ፍክት የሚያደርግ ነው። በዚህ በመሰሉ በአራቱም አይነት ከለሮች እናንተ በፈለጋችሁት አይነት ከወገብ በላይም ከወገብ በታችም ዲዛይን መርጣችሁ ነጠላ በፈለጋችሁት አይነት መርጣችሁ እኛ ጥንቅቅ አድርገን ሰርተን በ11 ሺህ ብር ዘንላችሁ እንቀርባለን። ምረጡ፣ ልበሱ፣ ዘንጡ እንላለን። አሁን ደግሞ ከስተመሮቻችን አዘውን ተሰርተው የተዘጋጁ እዚሁ መርጠዋቸው ተሰፍተው ያለቁ ደግሞ ሽፎኖች ጋር ይዣችሁ እመጣለሁ። በመጀመሪያ ይህንን ይመስላል። እንግዲህ አንድ ከስተመራችን ነች ያዘዘችን፣ ለቤተሰቦቿ ለሙሉ ፋሚሊዎቿ ነው ይህንን ልብስ ያዘዘችው። እጅግ በጣም የሚያምር ከለር የሚያምር ውበት አለው። አሁን ዛሬ ብትን ላይ ያሳየዋችሁ ይሄኛው ከለር ስላለቀ በሁለት አይነት ከለር አለ እጃችን ላይ። እንዲሁ ደግሞ ከስተመሮቻችን አዘውን ስፌቱን ሲሰፋ ሲያልቅ ምን ይመስል ይችላል የምትሉትን እንድታዩት በማለት ነው የምናሳያችሁ። ይህንን ይመስላል። ሌላኛው ደግሞ እጅግ በጣም የሚያምረው በብትን ከዚህ በፊት አሳይቻቸዋለሁ። በጣም ነው የሚያምረው። ፒች ከለሩን በ3 ከለር ይሄን ልብስ አሳይቻቸዋለሁ። ይሄ በጣም የሚያምር ቆንጆ የሆነ ውበት ያለው ከለር ነው። ከከስተመራችን ዲዛይን የወሰድነው የመረጠችው በፈለገችው አይነት ዲዛይን ነው።
የእጁም ዲዛይን እጅግ በጣም ነው የሚያምረው። ሲለበስ ሰውነት ላይ ሲሆን የተለየ ውበት አለው። እጅግ በጣም ነው የሚያምር ቆንጆ ልብስ ነው። ማሰሪያ እናደርግበታለን። ቢሰፋችሁም ውበት እንዲኖረው ሲታሰርም ሽፎን ስለሚያምር ማለት ነው። ከሽከሹ ይሄ አሰራሩ እንግዲህ ወደታች ትንሽ ወረድ ያለ ነው። ቁመቷ መካከለኛ ቁመት ስለሆነ ያለችው እንግዲህ ይህንን ይመስላል። በሰውነቷ ላይ ስትለብሰው እጅግ በጣም የሚያምር የተዋበ እንደሚሆን አልጠራጠርም። በጣም ነው የወደድኩት። በቀጣይ ደግሞ ይህኛውን ከለር ያሳያችሁ እወዳለሁ። እጅግ በጣም የሚያምር ቆንጆ የሆነ ውበት ያለው የዚሁ ከለር ነው። እንግዲህ ሲሰራ ሲያልቅለት ምን ሊመስል ይችላል የሚለውን እንድታዩት ነው እንግዲህ ለእናንተ ያቀረብኩላችሁ። እናንተ ደግሞ በፈለጋችሁት አይነት አሰራር ማዘዝ ትችላላችሁ። ይሄ እጅየው ጃፖኒ እንዲሆን ተፈልጎ የተሰራ ልብስ ነው። ጀርባው ደግሞ ወረድ ያለ የተወሰነ ወረድ ያለ ነው። በሰውነት ልክ እንግዲህ ሲለበስ እጅግ በጣም የተለየ የሚያምር ውበት ያለው ሽፎን ነው። ይህንንም ኦርደር ማድረግ ትችላላችሁ። በ3 አይነት ከለር አለው። እናንተ በፈለጋችሁት አይነት ከወገብ በላይ አሰራር ማዘዝ መልበስ ትችላላችሁ። በቀጣይ ደግሞ እኔ የለበስኩት ሽፎን በዚህ አሰራር ደግሞ እንደዚህ በሚያምር ሁኔታ ተሰርቶ እንድታዩት ፈልጋለሁ። እጅግ በጣም ነው የሚያምር። በነገራችን ላይ ሰውነት ላይ ሲሆንና እንደዚህ ሳሳያችሁ ውበቱን ትንሽ ላታውቁት ትችላላችሁ። በጣም ነው የሚያምረው ሰውነት ላይ ሲለበስ። በሰው በልኬታቸው ላይ ሻርፕ ሲመጣ እጅግ በጣም ነው የሚያምር። የተለየ ውበት አለው። ከሽከሹ ወደታች ወረድ ያለ ነው። እዚች ጋር ደግሞ ላስቲክ ገብታባታለች። በጣም ነው የሚያምረው በሰውነት ልክ ሲለበስ በልኬታ እጅግ በጣም የተለየ ውበት አለው። በጣም የሚያምር ሽፎን ቆንጆ የሆነ ምንም አይነት የማይረግፍ ይሄው ይህንን ይመስላል። እንግዲህ በጣም የሚያምር ልብስ ነው። ኦርደር አድርጉ፣ እዘዙን፣ ምረጡ። እንደዚህ በብዛትም ማዘዝ ለምትፈልጉ ከስተመሮቻችን ደግሞ የተለየ ዲስካውንት አለን። እንደዚህ በፋሚሊ ስትመጡ በግሩፕ ስትመጡ ደግሞ የተለየ ዲስካውንት እናደርግላቸዋለን። በፈለጋችሁት አይነት አሰራር ማዘዝ ትችላላችሁ። በግሩፕ ናችሁ አሰራሩን መቀያየር ትችላላችሁ። ለምን እንደራሳችሁ እንደ ፍላጎታችሁ ስለሚሆን ማለት ነው። ወደዚህኛው ስንመጣ ደግሞ ዲስፕሌይ ላይ ወደ ለበሰው ልብስ ስንመጣ በጣም የሚያምር ውበት ያለው ሻይን የሚያደርግ ቆንጅዬ ሽፎን ነው እንግዲህ ይዣችሁ የመጣሁት። የማይረግፉ ናቸው። ምንም አይነት ስጋት እንዳይገጥማችሁ ሙሉ በሙሉ የተሰፉ ስለሆኑ በክር የተያዙ ስለሆኑ ምንም የመርገፍ ነገር የሚባል ነገር ሀሳብ የለውም። በጣም ነው የሚያምር። ይሄ የከስተመራችን ምርጫ ነው። ወደ አንገቱ ስንሄድ 4 ማዕዘን ሆና ቪ እንድትሆን ሆና የተደረገች ነች። እጅየው ላይ ስንሄድ ደግሞ ብትን እንድትል በጣም ሰውነት ላይ ስትለበስ እንደምትመለከቱት እጅግ በጣም የሚያምር ብትን እንድትል ተደርጋ የተሰራች ነች። እንደ ከስተመራችን ምርጫ ነው። ሙሉ በሙሉ በጀርባው ደግሞ በዚፕ ነው። 5 ሜትር ነው። በጣም ነው የሚያምረው። ሰውነት ላይ ሲሆን እጅግ በጣም የሚያምር የተለየ ውበት አለው። በጣም የሚያምር ሽፎን ነው። ይህንን የመሰለ እንግዲህ ሽፎን ማዘዝ ለምትፈልጉ በሙሉ ጥንቅቅ አድርገን ውብ አድርገን በሚያምር በቆንጆ ነጠላ ጋራ በ11 ሺህ ብር ዘንላችሁ እንቀርባለን። እዘዙ፣ ምረጡ፣ ዘንጡ እንላለን። በመቀጠል ይህንን ይመስላል። እዛ ላይ በብትን አሳይቻችኋለሁ። አሁን ደግሞ ተመርጦ ተሰርቶ ደግሞ ምን ሊመስል ይችላል የሚለውን እንድታዩት ነው። እዚኛው ጋር ዋጋ የተናገርኩበት ምክንያት በብትን ስላላሳየኋችሁ ነው። በብትንም ማቅረብ ስለምንችል ነው። እነዚህኞችን ደግሞ እዛ ጋር ያሳየኋችሁን ተሰርተው ደግሞ በከስተመሮቻችን ምርጫ ምን ሊመስሉ ይችላሉ፣ አሰራርስ ምን አይነት ብናደርገው ብላችሁ ለምታስቡ ሳምፕል ሰርተን እናሳያችሁ ለማለት ያክል ነው። እጅግ በጣም ነው የሚያምር። ይሄ ከስተመር ምርጫ ነው። ከሽከሿ ወደ ውጭ እንድትወጣን የተፈለገችው እንዲሁም ደግሞ ቀበቶ አለው ከወገቡ ላይ አብሮ የተያዘለት። ይህን ቅጥል ቀበቶ እንለዋለን። እዚህ ጋር ደግሞ ስራው ደግሞ ካውያ ሽንሽን ነው። አንገቱ 4 ማዕዘን ነው። እጁም ሁሉም ነገሩ ከስተመራችን እንደፈለገችው ነው። እንግዲህ እንደዚህ ጥንቅቅ አድርገን የሰራ ነው። በጣም ነው የሚያምር። እንደዚህ ዝቅ ተደርጎም ይለበሳል። እንደዚህ ወደ ሀፍነት ደረጃ ደግሞ ትከሻውን ዝቅ ተደርጎ ሲለበስ ደግሞ የተለየ ውበት አለው። እናንተ በፈለጋችሁት አይነት መንገድ በፈለጋችሁት አይነት ስፌት ማዘዝ ኦርደር ማድረግ ትችላላችሁ። በጣም ነው የሚያምረው። ምረጡ፣ እዘዙ፣ ዘንጡ ለማለት እወዳለሁ። በመቀጠል ደግሞ እጅግ በጣም የሚያምር የወደድኩት እንግዲህ ሙሉ በሙሉ በፈርጥ የተሰራ እጅግ በጣም የሚያምር በቃ ቆንጅዬ ሽፎን ነው። እንግዲህ ይሄ ልብስ በጣም ነው የወደድኩት እኔ። ከወገብ በላይም ሲምፕል አንገቱ ቪን የፈለገችው እጅየውም ደግሞ ሙሉ ሳይሆን ለሰዓት ማሰሪያ ድረስ እንዲተርፍ ተደርጎ የተሰራለት አሰራር ነው። በጣም ነው የሚያምረው። ልክ እንደ ጥልፍ ልብሶች እንደ ሽመና ልብሶች ፈርጥ የገባበት ሽፎን ነው። ልይት ያለ አዲስ ዲዛይን ነው። በጣም የሚያምር የምትወዱት ነው። ቅልል ያለ ነው። ፈርጥ እንደመኖሩ ምንም አይነት የሚከብድ ነገር የለውም። ለምን ዲቴል የገባበት ፈርጥ ትንንሽዮች ናቸው መጠናቸው።
በጣም ትንንሽዬ ስለሆኑ ውበት ሰጡት እንጂ ምንም አይነት የመክበድ እንትን ባህሪ የላቸውም። እዚህ ጋር ስንመጣ ደግሞ ስፌቱ ላይ ስንመጣ መሀል ጉልበት ላይ ይባላል ከሽከሹ በላይ ነው የሚጣለው። በጣም ነው የሚያምር የተለየ ዲዛይን ውበት ያለው ነው። ፍላወር ነገር ነው የሚሰራው እና ይሄ እንደ ከስተመራችን ምርጫ በሰጠችን ፎቶግራፍ መሰረት ነው እንግዲህ የሰራንላት። እጅግ በጣም የሚያምር የተለየ ውበት ያለው ነው። ይህንን እንግዲህ እዛ ላይ እንዳሳየዋችሁ ኦሬንጅ ከለርም አለው። በቢጫውም ሊሆን ይችላል፣ በኦሬንጁም በፈለጋችሁት አይነት ከለር፣ በሁለቱ ከለር በፈለጋችሁት ነጠላ፣ በፈለጋችሁት ስፌት ጥንቅቅ አድርገን ሰርተን በ13 ሺህ ብር እናቀርብላችሁ እንወዳለን። ምንም አይነት ነገር እንዳይረሳ እንዳይዘነጋ ሼር በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ ሳራ ጥበብን አግዙን አበረታቱን ለማለት እንወዳለን። ሼር አድርጋችሁ እንዲሁም ደግሞ ሰብስክራይብ አድርጋችሁ ለምትመጡ ደንበኞቻችን በሙሉ በተለይ ለአዲሶቹ እንዲሁም ደግሞ ለነባሮችም ልዩ ቅናሽ አዘጋጅተናል። አብረን ስንቆይ ደግሞ ጊቫዌዎች አሉን። አብራችሁን ቆዩ፣ ሼር በማድረግ ተባበሩ እንላለን። ለዛሬ የተዘጋጀንበት ይህንን ይመስላል። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ለቀጣይ ደግሞ ቆንጆ ቆንጆ የሆኑ በብትን ጨርቆች ደግሞ ተዘጋጅተን እንጠብቃቸዋለን። አብራችሁን ስለቆያችሁ እናመሰግናለን። ሰላም ሁኑ።